የስምንተኛው ቀን ትምህርታችን 5 ደረጃዎች አሉት። ሁልጊዜም ንግግር ስንጀምር በሰላምታ ነው። ዛሬም እኛ ቡና አዘን መጠቀም ስለፈለግን በሰላምታ እንጀምራለን። ከዛ በኋላ የፈለግነው ቡና መሆኑንና ስለ ቡናም በምን አይነት መንገድ እንጠይቃለን የሚለውን እንማማራለን። በደረጃ 2 በደረጃ 3 ደግሞ የምንማማረው በምን አይነት መንገድ ቡናን እንመርጣለን የሚለውን እንማማራለን። ቡና ጠይቀናል። ከዛ በኋላ በምን አይነት መንገድ ምንፈልገውን እንመርጣለን የሚለውን እንማማራለን። በደረጃ 4 ደግሞ የምንመለከተው ተጨማሪ ነገሮች ከቡና ውጪ ለቡናው ግብዓት የሚሆኑ ተጨማሪ ነገሮችን በምን አይነት መንገድ እንጠይቃለን የሚለው ነው። የመጨረሻው ደረጃ 5 ደግሞ ለተጠቀምነው ነገር ስለ ቡናው እንከፍላለን ማለት ነው። በምን አይነት መንገድም መክፈል እንደምንችል በእንግሊዝኛ ቋንቋ ትምህርታችን እንዳስሰዋለን።